አንድ ሲሞን ጠንቋይ መራራ መርዝ የሞላበት የአመጽ እስራት የሞላበት ሰው ህዝቡን ያስተዳድራል። ከረባት ለብሶ መኪና እየነዳ ወይ ቢቀመጥ ቢነሳ በራሱ የሆነ እንዳይመስለው እንስሳማ አድርገው ያደርጉታል። ይባነን ይላሉ። እጅግ ከጥበብ እንደራቁ ታያላችሁ። እናንተ የሰይጣን ልጆች ናችሁ። የኢራንም የእስራኤል የአሜሪካም ቅንጅት ሁሉ ወደ ምጽአት እየገሰገሰ ነው። መጽሐፍቱ በግልጥ ነው የተናገረው። የሞተውና ከሞት የተነሳውን ኢየሱስን ከዚህ በላይ ሆነለታል። ሞገስ ብቻ አይደለም፣ ሰማያዊ ጥበብ መሞላታቸው። ይሄ ጥበብ የት ኮሌጅ ይገኛል? አንድ የሰማይ ጥበብ ያለበት ሰው ከሰነፍ ንጉስ እንዴት እንደሚበልጥ ከምጽአት እስከ ኢየሱስ ምጽአት ድረስ የወርቁን ናስና ብረት ሸክላ ያለ የነገስታትና የመንግስታቸውን የሚተረትር አምላክ ስለቀረበ የዳንኤልና የራእይ መጽሐፍ በጣም ተገቢ የጊዜው መጽሐፍ ነው። የሰይጣንና የእግዚአብሔር ልጆች መገለጫ በሚል ሊሆን ይችላል የምናጠናው። ከዛ ሁለተኛ የምናጠናው በሁለት የተከፈለ ነው። ምዕራፍ 3ን በመንፈሳዊ ነገር እንዴት እጨምራለሁ፣ በመንፈሳዊ ነገር ስጨምርስ ውጤቱ ምን ይሆናል በሚል ምዕራፍ 3ን እንዲሁ በአንድ ክፍል እናጠናለን። የባቢሎን ልጆች መገለጫ የዚህ ዓለም ልጆች የናቡከደነጾር የባቢሎን የቤል ልጆች ቤል አጋንንት ነው። የባቢሎን የታወቀ ጣዖት ነው እና ልጆቻቸው ሁለት ባህሪያት አላቸው። ምዕራፍ 1 ስናጠና ትዝ ይላችኋል። እና አንዱ ሰብሰብ ያረኩት ጠቅላላ አልፎ የተሰጡ ናቸው እና በባቢሎን ንጉስ መዳፍ ውስጥ የወደቁ ናቸው። የዚህ ዓለም ልጆች ተመሳሳይ ናቸው ታውቃላችሁ። እና ፊልጶስም ወደ ሰማሪያ ሄደ። በሰማሪያም አንድ ሲሞን የተባለ ጠንቋይ ነበር። ከትንሽ እስከ ትልቅ ሁሉም ለብዙ ዘመን ታላቁ የእግዚአብሔር ኃይል እያሉ ያዳምጡት ነበር። አንድ ሲሞን ጠንቋይ መራራ መርዝ የሞላበት የአመጽ እስራት የሞላበት ሰው ህዝቡን ያስተዳድራል። ተመሳሳይ ነው። በባቢሎን ያለው የባቢሎን ንጉስ ናቡከደነጾር ሰው ሁሉ በእጁ ነው። የፈለገውን እሳት ውስጥ ጨምረዋል፣ የፈለገውን ትምህርት ቤት ጨምረዋል፣ የፈለገውን ልጆቻቸው በፊታቸው ያርዳል፣ የፈለገውን አይኑን ያወጣዋል። ታውቃላችሁ፣ ማንም ሊከለክለው የሚችል አይደለም። እሱም ተናግሯል እኮ ዳንኤልም መስክሮለታል። አዋፋትና ሰው በእጅህ ይሆኑ አንተ። ስለዚህ በባቢሎን ንጉስ መዳፍ ውስጥ የወደቁ ናቸው። ከረባት ለብሶ መኪና እየነዳ ወይ ቢቀመጥ ቢነሳ በራሱ የሆነ እንዳይመስላችሁ። ከክርስቶስ ውጭ የሆኑት ሁሉ በሰይጣን መዳፍ ውስጥ ናቸው። ኢቭን ሰይጣን የለም በሚሉትም ላይ እሱ አለቃ ነው። ወይ በእግዚአብሔር መዳፍ ውስጥ መንፈስ ውስጥ ናቸው፣ ወይ በሰይጣን መዳፍ ውስጥ መንፈስ ውስጥ ናቸው። ሶስተኛ ወገን የለም። ኒውትራል መሆን አይቻልም ማለት ነው። ብትነግረው የማይሰማ ብትጠይቀው የማይመልሱ ሰዎች አሉ። በመንፈሱ ተይዘው ነው። አይምሯቸው እኮ አልታመመም፣ ነገር ግን በሱ ቁጥጥር ስር ስላሉ የሚወዱትን ሊያደርጓቸው አልፎ የተሰጡ ናቸው ማለት ነው። አንዳንዱ በመቃብር ኖሮ የታየ ሰንሰለት አለው። አብዛኛው ግን እንደዛ አይደለም። ቢሮ ነው፣ ነጋዴ ነው፣ ባለስልጣን ባለጠጋም ሊሆን ይችላል። እቤት ውስጥ ገቡ ግን ትብታብና ድጋም ብዙ ጨሌና ጠንቋይ የሚቀልብ ነው። አብዛኛው ነጋዴ፣ አብዛኛው ባለጠጋ የዚህ ዓለም ገዢ ስለሚፈሩ የሚለማመጡት፣ የሚለማመኑት፣ የሚሰግዱት፣ የሚተሻሹት ብዙ አላቸው። ነፃ አይደሉም። በባቢሎን ያሉት ሁሉ እንደዚያ ናቸው። ሁለተኛ የባቢሎን ልጆች መገለጫ ያልኩት ነፃ ያልወጣ በፈርዖን እጅ በባቢሎን እጅ እንዳለው ህዝብ ጭቃ እንደሚያስቦካቸው እና ያለ ጭድ ብዙ መከራ እንደሚያስበላቸው አይነት ናቸው። ሁለተኛ አእምሯቸው ለከንቱ አልፎ ተሰጥቷል። እና እዛ ያሉት ቃላተኞች 3 ዓመት ተኩል የባቢሎን ንጉስ ባወጣው ካሪኩለም ነው የሚማሩት። ስለዚህ ማንነታቸውን አእምሯቸው ኮምፕሊትሊ እስከ ስማቸው ተቀይሯል። የራሳቸው አይደሉም ማለት ነው። የባቢሎን ንጉስ ለሱ እንዲመቹ አድርጎ ሰርቷቸዋል። የባቢሎን ሰዎች ትዝ ይላችኋል፣ ጾታም ይቀይራሉ። አእምሯቸው በቃ ስለተማረከ ከተመሳሳይ ጾታ ጋር ይተኛሉ። ቅርም አይላቸው። የመጨረሻው ዘመን መገለጥ ይሉሃል። እንደው የሀገራችንን ዳር እየከበቡ እንደሆነ ስሜቱን ታውቃላችሁ። እንስሳማ አድርገውን ያደርጉታል። ይሄ እኮ አእምሮ የተቀማ ሰው እንስሳ አድርገውም ይሄንን
የሴት ጸጉር ቢረዝም የወንድ ቢያጥር ተፈጥሮ ራሱ አያስተምራችሁም? ታውት መጽሐፍ ቅዱስን ይላል ጳውሎስ። ከተፈጥሮ እንኳን አትማሩም ይላል። እነሱ ሊማሩ አይችሉም። ባንዲራ ይዘው በየቀኑ ያከብሩታል። መንግስታት በህገ መንግስታቸው ላይ ፈቅደዋል። አታሙ አሁን ውሸት ይመስላል እኮ ነገር ግን የሰለጠኑ ሀገሮችን ወሮታል። እኔ በአይኔ በረቱ አይቻለሁ። ብቻ ወደ ውስጥ መግባት ባይቻልም በጣም ነው የምትደነግጡት፣ የምትሰቀቁት። በተለይ ከአፍሪካ እንደ ኢትዮጵያዊ ካለ ሀገር ውስጥ ብትሄዱ ትደነግጣላችሁ። ለነሱ ምናቸው ማለት ነው። ስለዚህ የሁለት ዜጎች ግብግብ ነው ታውቃላችሁ። የታላቁ ምስል የወርቁ የብረቱ የናሱና የሸክላ የብረቱ እና የድንጋዩ ግብግብ ነበረ፣ አሁንም አለ። አንድ ቀን ያቆማል። ስለዚህ ድንጋዩ ምስሉን እንደፈጨው የእግዚአብሔር ልጆች የባቢሎንን መንፈስና አሰራር ድል እየነሱ እንዲኖሩ እንደ ጨው ብርሃን በምድር ላይ አለ። መንፈሱ አሁንም አለ። ጠቢባንን ይላሉ እጅግ ከጥበብ እንደራቁ ታያላችሁ። አእምሯቸው አልፎ ተሰጥቷል ማለት ነው። ይህ ነገር ዲግሪ በመጫንም መለኪያ አይደለም እና ለከንቱ አልፎ የተሰጠ ሰው አገር ሊመራ ይችላል። ዞር ስትለው ወንድ ከወንድ የሚተኛ ነው። በውጭ ሀገር አሁን አሉ ነው ብላችሁ ስማቸውን ቀይረው እና አእምሯቸው ለከንቱ የተሰጡ ለዚህ ዓለም አልፈው የተሰጡ መሆናቸውን በተግባራቸው ታያላችሁ። እኛ የአብርሃም ልጆች ነን አሉት። እናንተ የሰይጣን ልጆች ናችሁ። የእግዚአብሔር ልጆችማ እንደዚህ አያደርጉም። እናንተ ቀሚስ ለበሳችሁ እንጂ የሰይጣን ልጆች። ለምን እንዲህ አልከን? ስራችሁ ግልጥ ነው። ፈሪሳውያን ሰዱቃውያንም በደም ለሁለት ነው የከፈላቸው። የእግዚአብሔርና የሰይጣን ልጆች ይለያሉ አላቸው። በፍሬያቸው ይለያሉ። ስለዚህ መራራ ውሃ ጣፋጭ ሊያፈልቅ አይችልም። ኮምጣጤ ብርቱካን ሊያፈራ አይችልም። በምንም እናንተ የሰይጣን ልጆች ናቸው አላቸው ኢየሱስ። እኛስ የአብርሃም ልጆች ነን። አይደለም ስራችሁ እኮ ይመሰክራል እያለ ይሞግታቸዋል ማለት ነው። ግን የጽዮን ልጆች መገለጫስ ምንድን ነው በሚል ደግሞ አጥንተናል። ምዕራፍ 1 3 መገለጫ አላቸው። ትዝ ይላችኋል። አንደኛው ሞገስ ነው። በንጉሱ ባለሟል ፊት ሞገስ አገኝ። ይሄ ሞገስ በትምህርት አይገኝም፣ በስልጣን በሀብት በዘርም አይገኝም። ኮፒም አታረገው። አየ ሞገስን የሚሰጥ እግዚአብሔር ብቻ ነው። ድንቅ ነው። የጽዮን ልጆች የእግዚአብሔር ልጆች ያቺ የታላቋ ድንጋይ ነጸብራቆች እንደ ዳንኤል፣ ሚሳቅ፣ ኢሳቅ፣ አብደናጎ አንዱ ምልክታቸው ሞገስ አላቸው። ይሄ ሞገስ ተአምራዊ ነገር ነው። በመተት በድግምት አይገኝም። ሞገስ ከእግዚአብሔር ብቻ የሚሰጥ ሀብትና ጸጋ ነው። ዮሴፍ በሁሉ ፊት ሞገስ ነበረው። እስረኛ ሆኖ ጳጢፋር ቤት ሰራተኛ አድርገው ወህኒ ቤት ጨምረው ንጉሥ ፊት አቆመው በሁሉ ፊት ሞገስ ነበረው። ያ ማለት ዲግሪ ያለው ማለት አይደለም። አንገቱ ላይ ወርቅ አለ ማለት አይደለም። እና መልኩ ያምራል ማለት አይደለም። ሞገስ በቃላት የምትገልጹ አይደለም። የእግዚአብሔር ከሱ ጋር የሆነለት ሰው ማለት ነው ሞገስ። ግን ሞገስ የሌላቸው ብዙ አሉ ታውቃላችሁ። አሁን ሮቤል ሞገስ አልነበረው። ታላቅ ነው፣ በኩር ነው። ግን ንግግሩም ድርጊቱም በአባቱ ፊት ሞገስ አልነበረው። ለምን ብትሉ እግዚአብሔር ከሱ ጋር አልነበረ። ለምን? ዝሙት ይሰራል፣ የልቡን ያደርጋል። ኤሳው ሞገስ አልነበረውም። ከዚህ ዓለም ገዢ ጋር እየተነካኩ ሞገስን ላገኝ ብትሉ እሺ አይልም። እነ ዳንኤል አንዱ ምልክታቸው የጽዮኑ ልጆች የሰማይ የእግዚአብሔር መንግስት አባላት አንዱ ምልክታቸው ሞገስ አላቸው። እግዚአብሔር ከነሱ ጋር ነው ማለት ነው። የእግዚአብሔር ከኛ ጋር መሆን ነው አንዱ ሀብት እና የጽዮን ልጆች አንዱ ምልክታቸው እንደ ዳንኤል ሞገስ ያላቸው ናቸው። አላፍርበትም በሰንሰል አልቀናም በዙፋንህ። የሞተውና ከሞት የተነሳውን ኢየሱስን ከዚህ በላይ እሆንለታለሁ። እግዚአብሔር ሞገስን ይስጣችሁ። በጣም ከባድ ስጦታ። የጽዮን ልጆች መለኪያው ሁለተኛው ሞገስ ብቻ አይደለም፣ ሰማያዊ ጥበብ መሞላታቸው ነው። ዳንኤል አንተ እንቆቅልሽን መፍታት ሚስጥርን መግለጥ የምትችል ጥበብ የተሞላ ሰው ነው ይላል። የወርቁ ንጉስ እኮ ነው እንደዚህ የሚለው። በዓለም የመጀመሪያው ዓለምን አንድ አርጎ የገዛው ንጉስ እኮ ነው እንደዚህ የሚለው። አዋፋትና ሰዎችን ሁሉ
የሚያስተዳድረው ባቢሎን የተባለች አስገራሚ መንግስት የሰራ ሰው ነው እንደሚለው ዳንኤል ብላቴናው ዳንኤል አንተ የሰማይ ጥበብ አለ። ይሄ ጥበብ የት ኮሌጅ ይገኛል? ይሄ ጥበብ ምን መጽሐፍ ብታነብ ታገኘዋለህ? ይሄ ጥበብ የትኛው ጠንቋይ መተተኛ ቢያስቀምስህ ነው? በምንም አይነት ዳንኤል ይለዋል። እግዚአብሔር ከሱ ጋር ካልሆነ ይሄን ጥበብ የትም ልታገኝ አትችልም። ቃላተኞች፣ መተተኞች፣ ደጋሚና ኮከብ ቆጣሪ ሁሉ ከነሱ ዘንድ አይገኝም። ንጉሥ ሆይ እኔም ከራሴ ያፈለኩት እንዳይመስልህ ሚስጥርን የሚገልጥ ጥበብን የሚሰጥ አምላክ ይህን ሰጠኛል። እግዚአብሔር ሞገስን ብቻ አይደለም ሰማያዊ ጥበብ ይስጣችሁ። ይሄ ነው የጽዮን ልጆች መገለጫ። አቤት የጥበብ ብልጫው ወገኖች ሆይ ምን ልስጥ ልጄ ሰለሞን? እግዚአብሔር የጠላቶችን ነፍስ ሀብትና ረጅም ዕድሜ አይደለም ለምን ጥበብን ስጠኝ። ደስ አለው እግዚአብሔር። ያለመንከኝም እሰጥሃለሁ አለው። ለምን? ጥበብ ምን እንደሆነ እግዚአብሔር ያውቃል። ጥበብ ከተሞላ ሁሉ አለ፣ ሁሉ ሞላ፣ ሁሉ ይከተላል። ንግሥት ሳባ ትመስለኛለች። እኩሌታውን አልነገሩኝም። ጥበብን ሰምቼ ከሰማሁት በላይ ያየሁት በለጠ። አቤት አለባበስ፣ አቤት አቀማመጥ፣ የብላቴኖች አሰላለፍ፣ የመንግስት አወቃቀር። ይሄ ከምድር አይደለም። ጥበብን የሰጠ የሰማይ አምላክ የተባረከ ይሁን ብላ ሰገደች ንግሥት ኤልሳቤጥ። ይሄ ጥበብ ከየት አመጣው ብትሉ ብዙ ነገስታት ነበሩ በዘመኑ። የሰለሞን ግን አልነበረም አይኖርምም እስኪባል እጅግ የእስራኤል የከፍታ ዘመን ነው። ጥበብን ውስጡ ስለጨመረው እግዚአብሔር እንደሚያይ ማየት ጀመረ። ስለ ዛፎች፣ ስለ ኢሶፕ ቅጠል፣ ስለ እንሸላሊት፣ ስለ ወፎች ይዘምር ይጽፍና ይሰብክ ነበር ሰለሞን። በፊቱ ልትሸውደው አትችልም። እና የኔ ልጅ ነው የሞተው የሷ ልጅ ነው ኧረ እባክሽ ፍርድ ቤት አሻራ ምናምን አይልህም። ቁጭ ነው የሚያደርግልህ። ጥበብ ከተሞላ ጊዜም አይፈጅበትም። አንድ ሰለሞን አሁን ቢኖር በኒኩለር አይጨርሱ። መካከለኛው ምስራቅ፣ ደቡብ ምስራቅ ምትሉት ሁሉ ማንን እንዴት እንደሚያስተዳድር ያውቃል። ጥበብ ስለሌላቸው ተላለቁ። ራዳር የማያውቁ ጀቶች አላቸው ከድምፅ የሚፈጥን ብዙ ሚሳኤል ሰርተዋል። ጥበብ ግን የለም። ወንድሙን ለመጨረስ አስገራሚ የጥፋት መሳሪያ ሆኖ ቁጭ አሉ። አሁን አንዳንድ ዜና ታያላችሁ። የጦርነት ጊዜ ነው። በተለይ እነ ቢቢሲ እነ ማድሮ ፊልም ያሳዩ ነበር፣ ፎቅ ሲፈርስ፣ ሰው ሲሞት። አሁን አብዛኛው የነሱ አገር ሰዎች አይምሯቸው እየተነካ ነው። በተለይ ልጆች የሞተ ሲያዩ ምን ሲሉ ነው ከ10 7 እንቅልፍ የለውም ይባላል። ወደ እብደት ከመሄዳቸው በፊት በፎቶ ነው የሚያሳያቸው። ጠቅ አድርገው ወደ ዜና መልካም ነገር አጡና የራሳቸው መሳሪያ ልጆቻቸውን ወደ እብድነት እየመራው። ቤንዚል ጉድጓድ ቢኖር ይገርምሃል፣ ወርቅ በአካፋ ብትቆፍር ሰላም ጠፋ። ለምን? የጥበቡን ጌታ ናቁት። የጥበብ ምንጭ ቃሉን ናቁት። እርስ በርስ አጀሬ ያስተላለቃቸው። አንድ የሰማይ ጥበብ ያለበት ሰው ከሰነፍ ንጉስ እንዴት እንደሚበልጥ የጥበብ ብልጫው እጅግ ታላቅ በጣም። ስለነ ባስልኤል በነግራችሁ በጥበብ የተሞሉ፣ ስለነ እስጢፋኖስ የጥበብ ንግግራቸው ሊቋቋሙት የማይችሉት በጣም ብዙ በቅዱስ ቃሉ አለ። ሙሴም እጁን ጫነበት፣ ኢያሱም የጥበብ መንፈስ ተሞላ፣ ባስልኤል የጥበብ መንፈስ ተሞላ። እነከሌ ያለ እጅ በመጫን ከእግዚአብሔር የሚሰጥ የጥበብ መንፈስ ሲሞሉ መልካቸው፣ ንግግርም፣ ጠቅላላ ህይወታቸው ይቀየራል። አንድ የጥበብ መንፈስ ስትሞላ እግዚአብሔር እንደሚያይ ማየት ስለምትጀምር ኑሮ ይቀናልሃል እንደ ዳንኤል እና ገዥነት እየጨመረ ይመጣል። ስለዚህ የዚች ዓለም ልጆች አልፈው እየተሰጡ ከክፋት ወደ ክፋት ሲጨምሩ የእግዚአብሔር ልጆች በሞገስና በጥበብ ይጨምራሉ። ልዩነት አለው። ጥበብ በትክክለኛው ጊዜ በትክክለኛው ቦታ ትክክል ነገር ማድረግ ፍትህን የመበየን አቅም ነው። የእግዚአብሔር ልጆች ብቻ ነው ይሄ አቅም ያላቸው፣ ሌሎች አይችሉም። ህግን ለመተርጎም ህግን ለማስፈጸም ካባ ለብሰው እጅ ጭነው ምለው ፍትህ ለመበየን የተቀመጡ ዳኞች ጉቦ ይሰርቃሉ። ጥበብ የላቸውም። ጉቦ የሚያመጣው መዘዝ አያውቀውም። ለጊዜው ብሩ ይገባለታል። ከእሳት ጋር ነው የሚገባለት።
ከድሃም ባጋ ይገባለታል። ይተኛል፣ አያንቀላፋም። ይበላል፣ አይጠግብም። ለምን? ጥበብ የላቸውም። ጉቦ መስረቅ ጥበብ ይመስላቸዋል፣ ግን አጋንንታዊ ስራ ነው። በእግዚአብሔርና በእውነት ላይ ሲዋሽ እንደ ቃየል መንከራተት ይሆናል። ሶስተኛው መለያቸው ምስጢርን ማወቃቸው ነው። አንዱ ሞገስ አላቸው፣ ሁለት ጥበብ አላቸው። ጥበብ አደራረግን ነው። ያወቅከውን ነገር እንዴት አፕላይ ታደርገዋለህ ነው ጥበብ። ሶስተኛው ምስጢርን የማወቅ ስጦታ አላቸው። ምስጢርን የሚገልጥ አምላክ በሰማይ አለ። ይገርማል። እስከ ምጽአት እስከ ኢየሱስ ምጽአት ድረስ የወርቁን ናስና ብረት ሸክላ እያለ የነገስታትና የመንግስታቸውን የሚተረትር አምላክ፣ ቃሉ መሬት የማይወድቅ አምላክ፣ ዛሬ እንጂ ነገ የሚባል ነገር የሌለው ሁሌ በብርሃን ውስጥ ያለ ፍጻሜውን አሁን የሚያውቅ አምላክ በሰማይ አለ። ምስጢርን ያውቃል እግዚአብሔር ይለዋል። እኔ አሁን ለማጥናት የቸኮልኩት እሱ ምጽአት ስለቀረበ የዳንኤልና የራእይ መጽሐፍ በጣም ተገቢ የጊዜው መጽሐፍ ነው። እና አሁን እነዚህ ነፋርስ የሚዋጉት ምናምን ድንገት ከመሬት የፈለቀ አይምሰላችሁ። የኢራንም የእስራኤል የአሜሪካም ቅንጅት ሁሉ ወደ ምጽአት እየገሰገሰ ነው። መጽሐፍቱ በግልጥ ነው የተናገረው። ወደፊት ከደረስንበት እናጠናዋለን። በእውነት ከዘላለም በፊት እነ ዳንኤል የተናገሩት አሁን እየሆነ ነው። ዳንኤል ከኛ በፊት አውቆታል ማለት ነው። እና ምስጢርን የሚገልጥ አምላክ